የምትከለከላቸው ነገር የማይሆኑልህ ነገር አንተ ለነሱ ማተውን ስለሆነ ሳይሆን እነሱ ለአንተ የማይሆኑ ስለሆነ የምትከለከላቸው የሚከሽፉብህ የሚቋረጡብህ የሚቆሙብህ እነዛ ነገሮች ለአንተ ብቁ ያልሆኑ ነገሮች ስለሆኑ የተሻሉ ነገሮች ለአንተ ስለሚገቡ ነው እነዛ ነገሮች እንደዛ የሚሆኑት እኔ እንደዛ ወደሚል እምነት መጣሁኝ ለካ እግዚአብሔር በብዙ ነገሮች ውስጥ ያስገባ ያስወጣኝ ብዙ ሰዎችንም ወደ ህይወቴ ያመጣ ያስወጣው ለካ ለኔ የሚያስፈልገኝን ጥሩ ሰው ሲያስጠብቀኝ ነበር እግዚአብሔር ነው ለኛ ቤስቱን የሚያውቀው የተሻለውን የሚያውቀው ጥሩን የሚያውቀው እኛ ብዙ ጊዜ በደምሳሳው ነው የምንጓዘው አይናችን ይጋረዳል ጥሩ ነገር ለማየት ማለት ነውና እንጎዳለን እንድንጎዳበት የማይፈልግ አምላክ ደግሞ ሁሉ ጊዜ ይጠብቀናል በጊዜ ውስጥ እንድናልፍ ያደርገናል በጽናት ውስጥ እንድናልፍ ያደርገናል በመቻል ውስጥ እንድናልፍ ያደርገናል ያንን ነው መጨረሻ ላይ የተረዳሁትና አሁን እግዚአብሔርን ያመሰገንኩ ለካ እኔ ለኔ ከማውቀው በላይ አንተ ለኔ የምታውቅ ትልቅ አምላክ